አባት እንደዚህ ድንን ብሎ አያልቅስ ነው። አባት እንደዚህ ድንን ብሎ ሲያለቅስ ካያችሁ ያቅሙን ሞክሯል፣ የሚቻለውን ነገር አድርጓል፣ ጸልዩዋል፣ ለምኗል፣ ጥሯል፣ ተስፋም ቆርጧል። ይህ አባት ሊያድነው የሚችለው ሌላ አባት ነው። አባትነት ምን እንደሆነ ይገባኛል። ይህ አባት ሲያለቅስ ሳየው እንዴት ውስጤ እንደተነካ እንዴት እንዳዘንኩኝ ስለሱ ለማወቅ ሞክሬ ነበረ። የሰማሁት ባለቤቱ በዚህ ቅርብ ጊዜ ከዚህ ዓለም በሞት እንደተለየች እናም ወደ ነበረበት ክፍለ ሀገር መመለስ እንደሚፈልግ ገንዘብ እንዳጣ እና በረንዳ ላይ እንደወደቀ ነው። ከልጁ ጋር ቀለበቱን እያያችሁ ነው እጁ ላይ። ይህ አባት ደግሞ እግዚአብሔር ጥሎለት ነው እንደዚህ በካሜራ የተቀረጸው። ተስፋ ስትቆርጥ እግዚአብሔር ይደርስልሃል። ዞሮ ዞሮ እግዚአብሔር ከጎን ይሆናል በብዙ መከራም ብታል እና ለዚህ አባት እኔ መቆም እፈልጋለሁ። ለዚህ አባት አብረን መቆም አለብን። ይህ አባት ህይወቱ መቀየር አለበት። አባቶች በጣም ብዙ የሚያሳልፉት ነገር አለ ልንገራችሁ። አባት አይዘን፣ እውነቴን ነው የምላችሁ። አባት ድንን አይደል፣ በቃ እውነቴን ነው የምላችሁ። ድንን ብለህ ከልጆቹ ፊት መታየት ማለት በጣም በጣም ስቃይ እንደሆነ አልገባችሁም እናንተ። በቃ ሰርተ ለፍተ ላይ ሳይሆንልህ ሲቀር ያ እድለ ቢስነት ደግሞ ልጆች ሲመለከቱ እንዴት እንደሚያም ጸልየ ሰርተ ሳይሳካልህ ሲቀር አውቀዋለሁ እኔ። እንደ አባት ስትሆን ደግሞ ያመሃል። የወንድ ልጅ ኩራቱና ተስፋው ለልጆቹ መኖሩ ነውና፣ ልጆቹን መመገቡ ነውና፣ ልጆቹ ደህና መሆናቸውን ማረጋገጡ ነውና። ይህ አባት መንገድ ላይ ነው ያለው። ልጁ እዛ እጁ ላይ ተጥላ እንደዛ ተዳክማ ስታያት ያሳዝናል። ስለዚህ ባካችሁ ፈልጉልኝ፣ ይህ አባት የቱ እንደሆነ ንገሩኝ። እኔ ያለው በተቻለኝ አቅም አግዘዋለሁ። እናንተም ከኔ ጋር ቆማችሁ እንድናግዘው ፈልጋለሁ። አብረን ቻሌንጅ ይጀመርለት። ብዙ ነገር መቀየር አለበት። ስለዚህ አባት ያሳዝናል።